ወንድሞቼና እህቶቼ በጌታ ሰላም ብያለሁ። ዛሬ አንድ ነገር ይዤ መጥቻለሁ። የእግዚአብሔር ቃል ቆላስይስ ምዕራፍ 3 ያለው ቃል ለእናንተ ዛሬ በእውነት በጌታ ፊት ውስጥ ስለመጣ መናገር ፈልጋለሁ። እንደዚህ ይላል፣ በጌታ በኢየሱስ አነባለሁ። እንግዲህ በክርስቶስ ጋር ከተነሳችሁ በክርስቶስ በእግዚአብሔር ቀኝ ተቀምጠ ባለበት በላይ ያለው እሹ በላይ ያለው ሐሳብ እንጂ በምድር ያለው ምንም አይጠቅም ይላል እግዚአብሔር ቃል። ስለዚህ በላይ ያለው እግዚአብሔር አምላክን በእውነት በዚህ ሰዓት ጀምራችሁ የእግዚአብሔር ቃል ሁሉ ጊዜ መፈለግ የእግዚአብሔር ድምፅ መስማት እንድትችሉና የዚህ ምድራዊ ጠፊ ነው፣ ካገኛችሁም ካላገኛችሁም ጠፊ ነው። ግን በላይ ያለው ክርስቶስን እሱ መስማት እንድትችሉ ይሄን ቃል ዛሬ ሰማይ ያለው ጌታ እሹ፣ ጌቴ እሺ፣ ወንድሜ እሻ፣ በእውነት እግዚአብሔር ያዋጣል። ስለዚህ እግዚአብሔር ቃል ቆላስይስ ምዕራፍ 3 ቁጥር 1 ጀምሮ ስትሆን እንግዲህ በክርስቶስ ጋራ ከተነሳችሁ ይላል። ከተነሳችሁ ስትል ከትንሣኤው ኃይል ማለት ነው። ስለዚህ የተነሳው ክርስቶስ በሰማይ ያለው ተመልሶ የሚመጣ እግዚአብሔር እሱ ጋራ ማሰብ ሁሉ ጊዜ በቃል መሆኑን ጌታ አምላክ ዛሬ በልብ ሆኖ ወደ እናንተ የሚያፈርሰው ዝናብ ይሄ ነው። ይሄ ዝናብ ወደ እናንተ ደርሶ ነገሩን ይቀየር። ስለዚህ በምድራዊ ብቻ ሁሉ ጊዜ መሆን አልነበረም፣ መኖር የለብን። ስለዚህ አንዳንዴ ስጋ ብቻ አትሮጥ፣ እግዚአብሔር መንፈስ የሚለው ነገር ቃሉ ያዙት። ወደ መንፈሳዊ ህይወት ግቡ፣ ወደ ነፍሳችን ቀላብ ስጡት። እግዚአብሔር አምላክ ዛሬ እናንተን እኔን ይረዳኛል። ስለዚህ ወንድሞቼ ሞታችኋል ይላል እግዚአብሔር ቃል። በህይወታችሁ ከክርስቶስ እንዲኖር ጌታ መረጠኝ። ስለዚህ እናንተን የመረጠኝ ጌታ፣ እኔን የመረጠኝ ጌታ ግን በሰማይ ያለው እግዚአብሔር ማሸት እሱን መያዝ እንችሉ የሰማይ አምላክ ዛሬ ምሽት ጀምሮ ይርዳችሁ። ወደ ቃሉ ተመለሱ፣ ወደ ጉያ ተመለሱ። ጌታ ከእናንተ ጋር አሜን። ሻሎ ተባረኩ።